እሺ አሁን ይዘሻት ነይ ወደፊት ወደፊት በማርያም ምንድን ነው ጠጋ በመድኃኒዓለም እንግዲህ እንዳትከፍቻ። እሺ ሬዲ ነው ነገሩ፣ ሬዲ ነው። እሺ አይኗን ለመልቀቅ አንድ ሁለት ሶስት ይኸውልሽ ጽግሻ እስከዛሬ ችኛዋን ቀን ስጠብቃት ነበረ። እኔና አንቺ ብዙ ነገር አሳልፈናል። ብዙ ውጣ ውረድን አብረን አሳልፈናል። ግን ደግሞ 13 ዓመት በላይ አብረን ነበር እና በዚህ ያህል ጊዜዎች ላይ ብዙ ነገሮችን አብረን አሳልፈናል። ብዙ ውጣ ውረድን አብረን አሳልፈናል እና የአንቺንም ስሜት አይቼ የቤተሰቦችን፣ የጓደኞችን፣ የተመልካቾችን ፊሊንግ በሙሉ አይቼ ከዚህ በኋላ ፍቅረኛ እንድትሆን ይፈልጋለሁ እና ለአንቺ ያለኝን ፍቅር፣ ለአንቺ ያለኝን መውደድ ከዚህ በላይ እንዴት ላሳይሽ እችላለሁ ብዬ አላስብም እና ይኸው ጓደኞች ሁሉም ባሉበት ሁሉም ነገር ማብቂያው ይሆናል ብዬ አስባለሁኝ። ስለዚህ ዛሬ ጽጌ አብረን ባለን ነገሮች ምላሽ እንደሚል ነገር ግን ህግ ነው ወግ ነው ደንብ ነው እና ተመልክቼ አገኘሁ። እኔ ይቅርታ አድርጉልኝ ማለት ማግባት ምናምን ፕላን አይደለም። ይቅርታ አይደለም። አብሽ አንድ ቆይ ላናግራችሁ አይደለም ማለት እኔ አሁን ማግባት ፕላን አይደለም። ምክንያቱም ከዚህ በፊት ምናልባት ለአገባ ፈልጋለሁ ምናምን ነገር ስል የምሬ መስሏችሁ ሊሆን ይችላል። ግን እኔ ፕላን አይደለም። ግን ከማግባቴ በፊት ብዙ ማድረጋችሁ ነገሮች አሉ፣ እቅድ አለኝ ምናምን። ዛሬ የደስታሽ ቀን ነው። የደስታዬ ቀን ፍራንክም ምንም ነገር አይደለም አይደለም። አብሽ ፕሊስ አይደለም። ይኸውልህ በቃ ወይ ሌላ ቀን እናውራ። በእናትህ ደንግጫለሁ ለራሴ። ኧረ ትግል እግዚአብሔር ሰው አለ እኮ አሁን ሰው መኖር እኮ ነው የደበረኝ እኮ። ምንድን ነው ንገሪኛ። እንዴ አብሽ ይኸውልህ ቆይ ልጠቅም። ወይ ሌላ ቀን እናውራ ማለት ይኸውልህ እስከዛሬ ድረስ ቪዲዮ ላይ ምናምን ማግባት ፈልጋለሁ ምናምን ስላችሁ እኮ የቀልደኝ ነው። የምር አድርጋችሁታል እንዴ? እኔ በጣም ገና ነኝ፣ ለትዳር ገና ነኝ ብዬ ነው የማስበው። እንዴ ይሄ እኮ ሪል የሆነ ላይፍ እኮ ነው። አብሽ እንዴት ብላችሁ ነው ያሰባችሁት እንዴ? ይሄ እኮ ትክክለኛ ህይወቴን እኮ ነው ማለት እያበላሻችሁብኝ ያላችሁ። የቀለድሽ ከሆነ ይበቃል። ኖ እየቀለድኩኝ አይደለም። ኖ እየቀለድኩ አይደለም። በፍጹም ነገርኩህ እኮ እየቀለድኩ አይደለም። ይኸውልሽ መጀመሪያ ቢያንስ ያለውን የመጣውን ሰው አክብሪ። ኖ አይደለም፣ ኖ አይደለም፣ እየቀለድኩ አይደለም። እየቀለድሽ ነው እንዴ? የምርሽ ነው አይደለም? ተነስ፣ እሺ ተነስ። ምን ማለት ነው? ተነስ እና እናወራለን። ምን ማለት ነው? ተነስ። እየቀለድሽ ነው አይደል? ጽጌ ኖ አለመረጋጋት ብቻ ሳይሆን እኔ ይኸውልህ አብሽ ምን አለ መሰለህ አንዋ አይደለም አልተዘጋጀሁም። ማሰብ ያለብህ እኮ እሱን ነው። ጭራሽ አላስብም። ይገባኛል። ቢያንስ ሰውን ማክበር አለበት። የመጣውን ሰው አይደለም። ይሄ የአንቺ ቀን ነው። የምሬ ነው። ከዚህ ውጭ ሌላ ቀን ሊኖር ይችላል። አብሽ ሀቢብ ልታስምነኝ ነው
አይ አብርሽ እንደዛ ብለህ እያሳመንከኝ ነው። እንደዛ እያልኩሽ አይደለም። አንደኛ ነገር ማሰብ ያለብሽ ነገር የሁሉ ፕሮግራም ያዘጋጀው ለአንቺ ብሎ ነው። ሰው ጠርተዋል፣ እንግዳ አለ አይደለ? እኔ እሺ ፕላን አይደለም እንዴ ለአንድ ቀን ሰው እንደዚህ ምን ይለኛል ብዬ እኔ እሱ ስለተንበረከከ ብቻ ማግባት አለብኝ እንዴ? ዳኒ ምን ነው ላንቺ ጓደኛዬ ቆይ እኮ ጓደኛሽ ፍቅረኛሽ ነው አይደል? ጓደኛዬ ነው ኖ አይደለም ጊዜ ያስፈልገኛል። እኔ እንዴ እሱ በሱ ብቻ ሳይሆን በራሴ መተማመን ዳኒ ቆይ አንዴ ቆይ ነው ክርክሩ ምንድን ነው? ጽጌ ዳኒ ና ቆይ አንዴ ተመለሽ አንዴ ላውራት አንዴ ጊዜ አንዴ ጊዜ ችግር የለውም። ሰው እንደዚህ እንዲከፋ አልፈልግም እኮ ግን በቃ እሺ ምን ማድረግ ነው ያለብኝ? ጽጌ እሺ ይሄ ቀን አንቺ ነው። ከዚህ ውጪ የተሻለ ቀን ሊመጣልሽ አይችልም። አብርሽ ተሳምነኝ አትሞክር። ላሳምንሽ እየሞከርኩ አይደለም። በቃ ምን ግን ይሄ ቀን አንቺ ነው። ቤቲ ታውቂያለሽ አይደል? ታውቂያለሽ አይደል? ራስሽን አረጋጊ እንዴ ጽጌ። እንዴ ከዚህ በላይ ድል የለም። ያየሽው ዳኒ በጣም ከፍቶታል። የምሬ ነው እውነት። ከዚህ ውጪ የተሻለ ቀን ሊኖርሽ አይችልም። በፍጹም አልፈልግም። ተሳምነኝ አትሞክር እንዴ። ላሳምንሽ እየሞከርኩ አይደለም እንዴ አይደለም አብርሽ ስማኝ እንዴ እንዴ ብዬሽ የምለው አብርሽ ስማኝ። በንግግር እኮ የሚሆን ነገር አይደለም እንዴ ነገሮች ተረብሹ በጣም ነው ይደብራል። በቃ እኔ ልሂድ። የት ነው የምትሄጂው? እሺ በቃ እኮ ዳኒ ቆይ አንድ ጊዜ ኖ አይደለም አይደለም እንደሱ እኮ አይደለም። ይኸውላችሁ ግን ተረጋጊና ዛሬ የምትፈልጊው ነገር ነው አይደለ? እስከዛሬ የምትያቸው ነገሮች ናቸው አይደለ? እስከዛሬ እኮ ብዙ ነገሮች ስላልሽ ማለት ነው። ስሚኝ፣ እንደዚህ አይነት ነገሮች ከኔ ስለሆነ መምጣት ያለባቸው እየጠበቅኩ ነበር ቀኑ ገባሽ? አሁን ደግሞ ነገሮች ይበቃሉ። በቃ እስካሁን እኔም ሁሉም ሰው እየወቀሰኝ ነው አይደል ያለው። በቃ ይበቃናል ስትይ ማግባት አለብኝ ምናምን የምትያቸው ነገሮች ተከትዬ ነው ይሄን ነገር ያሰብኩት። ተረዳሽኝ አይደለ? አሁን እዚህ ጋር ከደረስን በኋላ አይ እንደዚህ አይደለም እንደዛ የምለው ነገር ቀልድ ነው የምትይው እስካሁን ቀልድ ነው ሳይሆን ፕላኔ አይደለም። አሁን ማግባት አልችልም። አሁን ማግባት አልፈልግም። እንዴ እኔ እናንተ እኮ በጓደኝነት እንጂ በፍቅረኝነት በጣም ረጅም ጊዜ አልሄድንም። ይሄን ደግሞ ልቦና ያውቀዋል። ከዚህ በፊት የተፈጠሩትን ነገሮች እያወኩኝ ተማምኜ እኔ ትዳር ውስጥ መግባት አልፈልግም። በዛ ላይ ብዙ አይደለም ብዙ ማሳካት የምፈልጋቸው ነገሮች አሉ። አብርሽ አሁን እኮ እኔ አሁን ሌላ ቀን እኮ ማለት እንችላለን። ፕሊዝ ጋይስ ይቅርታ አይደለም እሱ እኮ አይደለም ፖይንቱ። አለሙደት የምጠብቀው ማለት ነው እየቀለድኩ ነው የሚለውን ነገር ብቻ ነው ካንቺ መስማት። ጥቂት ፕራንክ እያደረግሽ ነው። እግዚአብሔር እንዴት ነው ግራ እየገባሽ ነው። ለምን መሰለሽ ይሄ ሪያሊቲ ነገር ነው እያደረገ ያለው እየቀለደ አይደለም። ሲቀጥል ሪል ላይፍ ላይ መወሰን ስለማልፈልግ እኮ ነው ይሄን ነገር እየነገርኩ ያለሁት። ለምን ቆይ ከዛ በፊት ላገባ ፈልጋለሁ ስትይ ነበርሽ አንቺ አይደለሽ? ላገባ ፈልጋለሁ ግን አሁን አይደለም። በቃ ይሄ ትክክለኛው ጊዜው አይደለም። መቼም ትክክለኛው ጊዜ አሁን ቆይ በተወላሽ ተከራክረን አሳምናችን ከዛም በኋላ እኔ ቀለበቱን አድርጌ እንዲሄድ ነው። አልገባኝም። ኖ እንደዛም አይደለም እኮ ታዲያ እንዴት ሊሆን ይችላል? ቤት ልብሽ ነው ማዳመጥ ያለብሽ እኮ ነው እኮ የምልሽ። እኔ ልሂድ ፕሊዝ፣ እኔ ልሂድ አይደለም ልብሽ እያለሽ ያለው መሄዱን ነው መልሽ ናይ ቀን ነው አይደለም ልብሽ ራስሽን ለማረጋጋት ሞክሪ። ባሴ ምንድን ነው እየተፈጠረ ያለው? ይህንን የምታየው ይህንን ፕሮግራም ያዘጋጀው አንቺ ነው። ገባሽ? ይህ ልጅ ይወድሻል። ለአንቺ ልዩ ቦታ አለው። የትኛው ነው ውሸት? ንገሪ። ቆይ ዳን ችግር ነው። ውሸት ያልሽው ነገር አይደለም። ውሸት አይደለም። የትኛው ነገር ነው ውሸት? ኖ አይደለም። ይኸውልህ እስካሁን ወጣጣው እኮ እኔም በቃ አይ በቃ አዳምጪኝ። ማግባት ፈልጋለሁ ያልኩት ነገሮች በሙሉ ውሸት ናቸው። ከኔ ጋር ያለሽ ነገር በሙሉ ውሸት ነው። እኔ ንገሪኝ። ችግር የለውም። ውሸት ነው ወይ? እኔ እኮ ሌላ ሰው አይደለሁም። ዛሬ የተፈጠርኩ ሰው እኮ አይደለሁም አይደል እንዴ? ዛሬ የተፈጠረ ሰው መጥቶ እኮ አይደለም አንቺ ቀለበት ላድርግልሻለሽ። ምንም ችግር የለውም። የኔ መዋረድ ወይ እንደዚህ መሆን እኮ ምንም ማለት አይደለም። ገባሽ? ግን ውሸት ነው ያልሽው ነገር በጣም ነው ያስከፋኝ። የማረጋቸው ነገሮች በሙሉ እውነት ነበሩ ለኔ። ገባሽ? ለአንቺ ያረኳቸው ነገሮች በሙሉ እውነት ናቸው። ስለምወድሽ ነው እኔ ያደረኩትኝ። ሴት ልጅ ነሽ ብዬ ስላሰብኩ ነው እኔ ያደረኩትኝ። ለኔ ይገባኛል አይደለም? ለኔ ይገባኛል። ማሰብ ያለብህ እኮ ነው አብርሽ። ተወኝ በቃ ዳኒ ተረጋጋ እንጂ እንዴ! ለምን ታለቅሳለህ? ምን ነው የምረጋጋው? እንዴት ነው የምረጋጋው? እንዴ ለምን ታለቅሳለህ? ራስን ለማረጋጋት ሞክር። የትኛው ነገር ነው ውሸት የሆነው?
ገባህ አይደለ? የመጣሁት ነገሮች እያንዳንዱ ነገሮች የእናንተም የቤተሰቦችም የተመልካችም ሀሳብ ነበር። ገባህ? የእነሱን ሀሳብ የማታውቀው ሰው አይደለም። ይሄን ያህል ዓመት አብረን የኖረ ሰዎች ነን። ዛሬ የምታውቀኝ ልጅ አይደለሁም። ገባህ? በነገሮች እርግጠኛ የማትሆንበት አይነት ሰው አይደለሁም። አዲስ ባህሪ የለኝም። ትናንትና ዳን ተረጋጋ። ይቅርታ ካሜራማን ዝቅ አድርገው አንዴ ካሜራውን የምረጋጋው እኮ ስማኝ፣ መረጋጋት እኮ ያለብኝ ለሚሆን ነገር ነው አይደል? እየሰማህት ነው የሰጠችኝ። ስለደነገጠች ነው፣ አዲስ ስለሆነባት ነው ነገሩ። እንዴት ነው አዲስ የሚሆንባት? አዲስ ሰው አይደለም እኮ እያልኩ ያለሁት እኮ እኔ ነኝ የጠየቅኳት ነው የምልህ እኮ። አዲስ ሰው አይደለም የጠየቃት አይደል እንዴ ዳኒ? ይገባኛል፣ ግን በቃ ነገሩ አስደንግጧት ነው። ተረጋጋ። መጀመሪያም እኮ ይሄ ነገር እንትን ስትል እኮ የሆነ ሁለት እንትን ይዘህ ነው አይደለ? ለመጠየቅ ይሆናል አላልኩም። ጭራሽ እንዴት ሌላ ነገር ይዛለሁ? ሌላ ሴት እኮ አይደለም የጠየኩት፣ ጽጌን ነው የጠየኩት። ጽጌን ለመጠየቅ ነው። ሌላ ሴት ማስበው እሺ አትለኝም ብዬ ማሰብ የምችለው ጽጌን ነው። ተረጋጋ። አንተም እዚህ ጋር ሌላ፣ እሷም ቢያንስ አንተ ደህና ሆነህ እሷን ለመለማመጥ ነው። እንዲህ በልምምጥ እኮ አይደለም የሚሆነው። እዚህ ጋር እኮ በልምምጥ የሚሆን ነገር እኮ አይደለም። ልምምጥ ሳይሆን በቃ ጽጌ እባክሽ በቃ አንዴ ስሚ። በቃ የምር ነው እውነት። እሺ በይ ሁሉም ነገር ጽጉ ካልተረጋጋሽ ተረጋጊ። የሁሉ ሰው እኮ እንትን ብሎ ነው አይደል? የምር ነው በቃ የምር ማለት የምር ማለት ቤት ያልከው ማለት ነው ያው እንዴት ከይገባሻል እኮ በቃ ተወጃጅ እኮ ነው ይሄን ነገር አብሬ በቃ እኔ ግራ ገባኝ። አሁን ላይ በጣም ነው የደነገጥኩት። አይደለም እኔ እንደምጠላ ነው እንዴ ልታስቡት አይደል? ግን ደግሞ ማግባት አሁን ዝግጁ አይደለም። ውሳኔሽ ነው በቃ ይሄ በጣም አይደል? የምትይው ለምንድን ነው እንደዚህ የምትይው? እኔ አልወደውም አላፈቅረውም እኮ አላልኩም። እና ታዲያ ምንድን ነው ታዲያ? ይሄ ዛሬ ሆነ ነገ ሆነ ምንድን ነው ለውጥ? አይደለም እኔ በቃ ጊዜ ያስፈልገኛል ለማግባት ጊዜ ያስፈልገኛል። ጊዜ ከሆነ እኮ ከምትወጁ ሰው ጋር ነው የምትኖረው አይደል? 10 ምናምን ዓመት ነው አንድ ላይ የኖራችሁት አይደል? ምንድን ነው እንትን የሚላችሁ? አሁን እየጠየቀሽ ያለው ሰው ሌላ አዲስ የመጣ እንግዳ አይደለም። አንቺን ዛሬ ገና የሚያውቅሽ ሰው አለ። ተባሽ ብዙ ጊዜ አብሮሽ የምታውቂው የለመድሽው ሰው ነው ማለት እንደዚህ አይነት እድሎች አንዳንድ ጊዜ በነገራችን ላይ ላይደገሙ ይችላሉ። ይሄ ልጅ ዳግመኛ ላይንበረከክ ይችላል። ገባሽ አይደለም? በደንብ አስበሽበት ከሆነ በሀሳብሽ ልንቃወምሽ አንችልም። ግን ይሄ ልጅ ዳግመኛ ላንቺ ብሎ ላይንበረከክ ይችላል። ገባሽ? እንኳን ሰላም ስሚ፣ እኛ ራሱ እንደዚህ እምቢት ያለሽ ብለን አላሰብንም። ለትዳር ለምናምን እናወራ ነበር። እኛ ሁላችንም ያሰበው በቃ እምቢት ያለሽ ብለን አላሰብንም። ምክንያቱም እየጠየቀ ያለው ጽጌ ነው። አይደለም ያልገባችሁ የምትወጁ ከሆነ ስሚ፣ የምትወጁ ከሆነ እሱ ነው የምልሽ። በቃ ሬዲ አይደለሁም ነው የኔ ሀሳብ እኮ በቃ ምንም ሬዲ አይደለሁም። በቃ እናንተ ለምን አትረዱኝም? በቃ ሬዲ አይደለሁም። ለምን አላወራኝም? ቢያንስ እንደዚህ አይነት ፕሮግራሞች ሳይዘጋጅ ፕሮግራሞች ምን መሰለሽ ደረበ እንደዚህ ሲባል እንትን ነገሮች ኖ አይደለም። ቢያንስ ሬዲ ነሽ ወይ? በቃ ቢያንስ ገብቶሃል። እኔ ከዚህ በላይ የምር እውነት የኔ ብቻ ሳይሆን የሁሉም ትዕግስት እያለቀ ነው። በዚህ ልክ ለምነንሽ እምቢ ካልሽ እንግዲህ እኛንም ፈጣሪንም እንደናቅሽ እኔ ይኸውልህ ዳኒ ስማኝ፣ ምንም ነገር ማለት ነው ለምን አይደለም የምታረገው? ገባህ አይደለ? ለምነን አይደለም ቀለበት እንድታረግልኝ የምፈልገው። ገባሽ? እነሱ ስለለመኑሽ አይደለም አንቺ ለኔ ቀለበትን አድርገሽ እንድትቀበይኝ የምፈልገው። ገባሽ አይደለ? እኮ ዳኒ ያልገባህ ነገር አለ። ምን ያልገባኝ? እሺ ላስረዳህ። ይኸውልህ ለትዳር ሬዲ እንደሆንኩኝ ተናግሬ ሊሆን ይችላል፣ ግን በቃ ይሄም ቀልድ ነው ጽጌ። ለትዳር ሊሆንሽ መሆንሽን መናገር ቀልድ ነው። በእግዚአብሔር አይደለም። ቀልድኩ እኮ በሰው ልብ ላይ መቀለድ ቀልድ ነው። አይደለም ቀልድ ነው። አይደለም እኮ ያልተረዳኝ ነገር ዝግጁ አይደለሁም ነው። በእግዚአብሔር ዝግጁ አይደለሁም። ምን ዝግጁ ለመሆን በቃ አይደለም። ምን ነው ዝግጁ ያልሆንሽው? ትናንትና ዝግጁ እንደሆንሽ አልነበር ስትናገሪ የነበረው? ትናንትና ነገሮች ከኔ እንዲመጡ አልነበር ስትጠብቂ የነበረው? ይሄን ነገር እኮ አንቺ ልታረጋችሁ በቃ እኔ ማለት ስላላሰብኩ ነው። እንዴት ታረጋዋለህ ብዬ አላስብም ማለት ነው እንዴ? ማን ነው እያወራሽ ያለሽው? እኔ ነው እያወራሽኝ ያለሽው። ገባሽ አይደል? የአንቺ ፍላጎት ሆኖ እኔ አለማድረግ አይከብደኝም። ገባሽ አይደል? ይኸውልህ ዳኒ ለዛሬው ጥፋት በጣም ለምንድን ነው ጥፋት አይደለም ይቅርታ አይደለም የምትጠይቂኝ እንዴ? እሺ ምን ማድረግ እችላለሁ? እሺ በቃ እሺ ተጽዕኖ አታድርጉባት። ልብሽን አዳምጪው። ግን ደግሞ ማወቅ ያለብሽ ደግሞ ይሄ የዘላለም ውሳኔ ነው። አይ ነው በቃ ጊዜ ስጡ። ይሄ ሁሉ ፕሮግራም ምናምን መደረግ አልነበረበትም። እባካችሁ ካሜራ አጥፉ ማለት ነው። የዘላለም ውሳኔ ነው ማለት ዘላለም ከኔ ጋር ትሁኝ ምን ማለት ነው? የዘላለም እንደዛ አይደለም ያልኩት። ትሰምኛለሽ ማለት ነው። ተጭኛት አይደለም። እሺ ኖ ቀለበት አድርገን ተጭኛት አይደለም ማለት ነው። ደስተኛ ነበርክ፣ ታውራኝም የነበረክ ኤክሳይትመንት ምናምን አይ ነው። እኔም
ጥሩ ነገር ይሆናል ብዬ ነበር ያሰብኩት። አትጫንኳትም፣ ተጭናችኋታል አትበይ። አትጫንኳትም። ኖ አይደለም፣ ውሳኔው ተጭኖሽ አይደለም የምትወስኚው። ማንም ሰው በቃ በውሳኔው ጣልቃ እንዳይገባ ነው። ተረጋጋ፣ አንተ ተቀመጥና ተረጋጋ ነው ገዳይ። ችግር የለውም። እውነት ቁጭ በልና እንዴ ተረጋጋ ዳኒ፣ ተረጋጋ። ለመረጋጋት ሞክር። እሺ ዳኒ ተረጋጋ። በቃ ስሜታዊ ስለሆነች ነው ያለችበት። ስሜታዊ መሆኑ እኮ አይደለም። ለምንድነው መለማመኑ ያስፈለገው? ለምንድነው የምትለማመኑት? በቃ ካልፈለግሽ ችግር የለውም። ተለምና እኮ አይደለም ታረጊልኝ። ተለምነሽ አይደለም ታረጊልኝ። ልቀቀኝ ዳኒ፣ ተረጋጋ ዳኒ። ጽጌ ምን ሆነሽ ነው? አንቺ አምሻል እንዴ? አይደለም ቢያንስ መኪና እንዳይዝሽ ፕሊዝ። የፈጠርሽው ነገር እኮ ነው ሁሉ ነገር እየሆነ ያለው። ጽጌ እሺ በእግዚአብሔር ኤርሚ ሂድለት አንተ። እኔ እላለሁ። ቆይ እኔ አንቺ አምሻል ተረጋጊ፣ ራስሽን አረጋጊ። እንዴ ምን ተረጋጊ። አንድ ሂድባቸው እንዴ ጽጌ ካላ እየተነሳ ነው። እሺ አይደለም አቤት ጽጌ እሺ እንዴ እንመረጋጋው ነው ልጅ ይወጣሽ ትንሽ ጊዜ ያስፈልገዋል እኮ። ቀላል ነገር አይደለም። አዎ ይገባኛል። ለሱ አይጽጌ ኖ አይደለም ይብሳል። አንዱ ሰው አለ ሄደዋልና ብርሽ ጓደኞቹ አሉ። በቃ ተይ ለሱ ቀላል አይደለም። በእግዚአብሔር ለሱ ቀላል አይደለም ይሄ። ወይኔ ምን አይነት ቀን ነው? ቤቲ ለምን አደረግሽ? ለምን ሸልሽው? ቃል እኮ ደስ የሚልሽ ነበር የመሰለኝ። በቃ በጣም እንደነገጥኩ ተገባኝ። አንቺ ቆይ እራስሽን እንደማናርገሽ ነው የምታስቢው? እሱን እምቢ የምትይው አንቺ ፍቅር እንደዚህ አትናገሪ። እየሆነ እንዳላላየሽው እንዴ? እንዴ እኔ እኮ እራስሽን እንደማን ነው የምታየው? እንዴት ደስ ትለኛለህ? በቃ ለምን ማለት ልቀቂኝ። ቤት ልቀቂኝ ነው አልፈልግም። በቃ ልቀቂኝ። ወደ ቤት መሄድ እፈልጋለሁ። ይውጡ፣ ገና ይውጡ ነው። ማንም አይመጣም። አልፈልግም። በቃ ይሄን ነገር ማየት አልፈልግም። በቃ እንዴ ቤቲ ለምን በቃ እሺ፣ ይሄ ነገር አንስቼ እነቃቅለዋለሁ። በቃ እኔ ማየት አልፈልግም። ይሄ ነገር ቴንኪው ስለነበራችሁ ምናምን በቃ ቤቲ